የፈለገ ቃል ማንበብ ቢያቅትህ፣ ጊዜን ማስተዳደር ቢያቅትህ፣ መጸለይ ቢያቅትህ፣ አንድ ዋና ነገር በእውነት ያ ዋና ምንድን ነው? ንስሐ። ጌታ ሆይ ልክ ነው በድያለሁ ማረኝ ስትለው ይምርሃል። ከአቤል ደም በላይ ቃየልን ዋጋ ያስከፈለው የተሰጠውን የንስሐ ዕድል አለመጠቀሙ። ጴጥሮስ እኮ ሸምጥቷል፣ እንዲያውም ይራገም ነበር ታውቃላችሁ። ታላቅ ሐዋርያ ሆኖ ቅዱሳት መጽሐፍ ጽፎ ሩጫው ተፈጸመ ያለው በንስሐ ዕድል ስለተጠቀመ ነው። ታውቃላችሁ ዳዊት አብዛኞቹ ሚስቶቹ እኮ ወንዶቹን እያነቀ ነው ያገባቸው። ዳዊት ያልገደለው ማን ነው? ያላስገደለው ማን ነው? እንደ ልቤ ለምን ተባለ ስትል አንድ ሚስጥር ያውቃል አጀሬ። እግዚአብሔር ቁጣው ሲነድ አየ እጥፍጥፍ ብሎ ቁጭ ነው። በደረሰብኝ ጻድቅ ነህ አንተ ትክክል ነህ እግዚአብሔር ሆይ እኔ በድያለሁ፣ ኦ ልጄ ሆይ አትሙት እንደ ልቤ ሆንክልኝ ይሏል። አዳምና ሔዋን አራት ነገር ሰይጣን አሳታቸው። የመጀመሪያ አሳታቸው የጊዜ አስተዳደር ነው። አዳም የሚያምር ግን አደገኛ እባብ ጓደኛ ስትሆን ሚስቱ ወዴት አለ መገመት ትችላላችሁ። ሲኮተኮት ሲገርዝ እግዚአብሔር ጠብቅና አብጅ ባለው በገነት ስራ ተዋጣ። ቀን ይሰራል አይበቃውም፣ ማታም ይሰራል። ማን ስራ አለው? እግዚአብሔር ነው ስራ ያለው። ኃጢአት እየሰራ ነው አይደለም። ነገር ግን ጊዜ አስተዳደር ስላላወቀ ብዙ ጊዜውን የበጀተው በሚበጅና በሚሰራው ጉዳይ ነው። ነገር ግን እውነተኛ ኤደን፣ እውነተኛ ገነት፣ እውነተኛ ልትበጅና ልትጠበቅ የሚገባት ቤተሰቡ ላይ ጊዜ አልነበረው። ስለዚህ አዳም ያመሻል፣ ሚስትየዋ ሔዋን ትፈልገዋለች፣ አጫዋች አጣች። ዝንጀሮ ስታየው ላይመቻት ይችላል፣ አሞራ ላይመቻት ይችላል። በጣም ምቹ እባብ ጥምልምሉ ጓደኛ ሆነ። ስለዚህ በጀርባው አዝሎ ሌባና ፖሊስ ያጫውታታል፣ ወንዝ ሊያሻግራት ይችላል፣ አየውሽ አላየውሽ ያጫውታታል። አትሊስት አዳምን ባይሆንም ያስመሻል። በጣም የሚመች ፍሬንድ ነው። ከባብ ጋር ውላ ማደር ጀመረች ማለት ነው። ስለዚህ አጅሬ ቀስ እያለ እያጫወተ የተከለከለ ዛፍ ጋር ቀላል አደገኛ ጥያቄ ጠየቀ። ስለዚህ ብቻዋን ነች፣ የእባብ ጓደኛ ሆናለች፣ የተከለከለው ዛፍ ጋር ቆማለች። ይህን ሁሉ ሰይጣን የጋገረው አዳም ለሚስቱ በቂ ጊዜ ስላልሰጠ ነው። ታይም ማኔጅመንት ልክ ነው። መኮትኮቱ ከአምላክ ታዞ ነው። መጠበቁስ ከአምላክ ታዞ ነው። ትዳሩስ ከአምላክ የተሰጠችው ነች። በቂ ጊዜ ለማልስት የሚለውን የጊዜ አስተዳደር ያወቀ አይመስለኝም። አዳም በቂ ጊዜ ቢያሳልፍ በቀላሉ ሰይጣን ሔዋንን አያታልላት። ለሁሉ በምድር ላይ ስም ያወጣው እኮ አዳም ነው፣ እንደ ስማቸውም እንዲሆን። ስለዚህ አዋፋትን ያስተዳድራል፣ በሆዳቸው የሚሳቡትን ያስተዳድራል። ይሄ ማለት በጣም ከባድ የአእምሮ እውቀት አለው ማለት ነው። ይሄ አዳም ከሔዋን ጎን ቆመ ማለት ሰይጣን በቀላሉ ሊያታልላቸው አይችልም። የመለየት አቅም ስላለው ሔዋንን ከአዳም ለያት ለብቻዋ፣ ብቻዋን ሙሉ ስላልሆነች ማለት ነው። ውድቀት የጀመረው አዳም ለቤተሰቡ በቂ ጊዜ መስጠት ስላልቻለ። ህይወታችን የሚጠበቀው ስለ ታይም ማኔጅመንት ስናውቅ፣ የጊዜ አስተዳደር ካላወቅን አደጋ ውስጥ ነን ማለት ነው። ምን ማለት ነው የጊዜ አስተዳደር? ለሁላችንም 24 ሰዓት እኩል ተሰጠን። ለማንም ፕላስ ማይነስ የለውም፣ እኩል ነው የተሰጠን። አጠቃቀሙ ጥበብ ግን ይጠይቃል። ለሁላችን እኩል የተሰጠን ጊዜ እንዴት ነው የምናስተዳድረው ነው። አንዳንዱ 4 ሰዓት ፌስቡክ ያይበታል፣ አንዳንዱ ዜና ብቻ አይቶ እልፍ ብሎ ወደ ቃሉ ይገባል። ታውቃላችሁ የታይም ማኔጅመንት በጣም ወሳኝ ነው። የጥበብ የድህነትና የብልጥግናችን ምንጭ፣ የመንፈሳዊና የስጋዊነታችን ምንጭ ጊዜ አስተዳደራችን። ታውቃላችሁ አሁንማ ቴክኖሎጂው አብዛኛውን ጊዜያችን ይሰርቃል። ኃጢአት እኮ አይደለም ዜና ማየት፣ ኳስና ፊልም ማየት፣ ግን ማኔጅ ታደርገዋለህ ሆይ? አሁን የጸሎት ሰዓቴ ነው፣ አሁን ጋርቤጅ የሆነ ሁሉ ፊልም ሳይ ጊዜን አላስበላም እንላለን ወይስ ለሁሉ ክፍት ነን? እንደ እባብ የሚያምሩ ነገር ግን ጊዜን የሚወስዱ በጣም ብዙ አጀንዳዎች አሉ። ታውቃላችሁ ብዙ የዘንዶ ልሳኖች ናቸው ብዙ ዜናዎች እና ብዙ ሰበር ዜናዎች፣ ብዙ አጓጊዎች
ያላሰባችሁትን በተን እንድትነኩ የሚያደርጉ አየሩን ሞልተውታል። ታይም ማኔጅመንት ካልቻልክ ይዘው ይሄዳሉ። ስለዚህ አዳም ለመኮትኮት ጊዜ ያለው፣ ለሚስቱ ጊዜ ያለው፣ ለቤተሰቡ ጊዜ ያለው አይመስለኝም ባላንስ ያደረገው። ለምን? ይሄን ስላጣች ነው እኮ ማወራዋ ወደማይገባት ሄደችው። እሷ የእባብ ጓደኛ ሆነች። እኛ የስንቱ ጓደኛ እንደሆነ አምላክ ነው የሚያውቀው። አንዳንዱ ወይን ጠጅ ውስጥ ይደበቃል፣ አንዳንዱ ፊልም ነው፣ አንዳንዱ ታውቃላችሁ፣ ብዙ ሰበር ዜናዎች፣ ብዙ ድረ ገጾች አሉ ጊዜን ሙጭጭ አድርገው የሚበሉ። ስለዚህ ዘፍጥረት ምዕራፍ 3 ውድቀት የጀመረው በቂ ጊዜ ለቤተሰብ በቂ ጊዜ ለሚስቱ ባልሰጠው በአዳም ጣጣ ነው። እኔ ያው ቄስ ስለሆንኩ ብዙ የትዳር አማካሪ ባልሆንም ትዳሮች ያዘመሙት አንዳንዶችም የተለያዩት ባል ለሚስቱ ሚስትም ለባል ጊዜ ስለማይሰጡ። ለምን ጊዜ አይሰጡም? የቤት ኪራይ ጨመራ፣ አንድ ስራ ተሰርቶ አይሆንም። ታክሲው ነዋ። ጠዋት ይወጣል፣ ቤት የሚገባው ልጅየው ተኝቶ ነው። ጊዜ አይሰጠውም። ቅዳሜና እሑድ ይሰራል። ልጁን ማን ያሳድገዋል? ሞባይል ያሳድገዋል። ባልና ሚስት ቁጭ ብለው የሚጫወቱበት ጊዜ እየተቀነሰ ነው። ለምን? ጥድፊያና እውቀቱ በዛ። መዝመም የጀመረው ታይም ማኔጅመንት የሳቱለት ነው። እኛ ሲወድቁ ነው የምናውቀው። ስለዚህ ብዙ እባብ የገባው የማይገባ ቦታ የተገኙት ሚስት ከባል ባልም ከሚስት በቂ ጊዜ ስለማይሰጣጡ ነው። ያደጉ ሀገሮችማ እናንተ ታውቃላችሁ ከኔ ይልቅ በባቡር ላይ ነው ልጅ የሚቀባበሉት አይደለም ቁጭ ብለው ሊያበሉት። ሚስትየው ሌሊት ትሰራለች፣ ባልየው ቀን ይሰራል። ለምን? ወጪው በዛ። ስለዚህ ህሊናቸውን ያሳመኑት ኑሮ አልተቻለም በሚል 10 ዓመት ግፋ ብላችሁ ሄዳችሁ ያ ትዳር የለም። በመንገድ ላይ የሚሄዱ ባልና ሚስቶች ቁጥራቸው እየቀነሰ ነው። ሽማግሌዋ ለብቻዋ ነች፣ ያኛው ለብቻው ነው፣ ሁለተኛ ሚስት ነው፣ ሶስተኛ ነው። ተበጠበጠ እና ትዳርን አንዱ የሚሰራው ብርና ወርቅ ሳይሆን የጊዜ አስተዳደር ነው። ሁለተኛ እባቡ የጠየቃትን ነው። እኔ የምልሽ ሔዋን፣ አቤት እባብ፣ እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏልን? ከሁሉ አትብሉ ብሏልን? በጣም እኮ ሞኝ የጅላጅል ጥያቄ ነው የጠየቃት። ስለዚህ ሰይጣን የዋህ ሆኖ ሳይሆን ሞኝ መስሎ ለምን ቀረባት? ምን አላት? ከገነት ዛፍ ሁሉ አትብሉ ብለዋል። የፈለገው ስለተነገረው የእግዚአብሔር ቃል ክብርና ዕውቀት አላት ወይ የሚለውን ብቻ ነው ቴስት ለማድረግ የፈለገው። አይ አላለም። እሺ ምንድነው ያለው አላት። የመጽሐፍ ቅዱስ ጥያቄ፣ የአምላክ ቃል ሚዛን ቀረበላት። መጽሐፍ ቅዱስ አይደለም የተጠየቀችው፣ ስድ ንባብ አይደለም፣ ምዕራፍና ቁጥር አይደለም፣ አንዲት ስንኝ ነች። አይ አላለም። እሺ ምንድነው ያለው? እግዚአብሔርማ ያለው ከገነት መካከል ካለችው ክፉና ደጉን ከምታስታውቀው ዛፍ አትብሉ፣ በበላችሁ ቀን ሞትን ትሞታላችሁ አለችው። አለ አላለም። እግዚአብሔር አትንኩት አላለም። አትብሉ ነው ያለው፣ አትንኩት አላለም። ከየት አመጣችሁ? አላጠናችሁም ማለት ነው ቃሉ። በእግዚአብሔር ቃል ላይ መጨመርና መቀነስ መዘዙ ብዙ ነው። ያወቀች ይመስላታል፣ አታውቅም። ህይወትን የሚጠብቀው ስለ ጊዜ አስተዳደር ብቻ ሳይሆን የእግዚአብሔር ቃል ሙላት ነው ማለት ነው። ምን አለ አዳም ቢያስተምራት፣ እንደ ዳዊት ቢያስደግማት። ሔዋን ሲተኙ እንቅልፍ ሳይዛቸው በፊት በገነት መካከል በይ፣ በገነት መካከል ክፉና ደጉን ምን አትጭቅጭቀኝ፣ ትናንት ነግረኸኛል አለችው። እንዴ እኔ አላውቅም። አላስጠናትም፣ አላጠናችም። ያወቀች መሰላት። በፈተና ሰዓት ጨመረች። አትንኩ ብሏል አላለም። ናቃት፣ ደፈራት። ለእግዚአብሔር ቃል ክብር የላትምና አትሞቱ ብሎ ሸመጠጣት። እንደ እግዚአብሔር ክፉና ደጉን እንድታውቁ ነው ስለሚያውቅ ነው እንጂ አትሞቱ ማለት ሽምጥጥ አድርጎ ካዳት ማለት ነው። ለምን ናቃት ብትሉ ቃሉ ስላላከበረች መከላከል አልቻለች። ህይወትን የሚጠብቀው ታይም ማኔጅመንታችን መጨመር ብቻ ሳይሆን የቃሉ ዕውቀታችን ማብዛት ነው። ሰይጣንን ድል የምትነሳው በእግዚአብሔር ቃል ብቻ ሳይሆን በእግዚአብሔር ቃል ሙላት ነው። ለምን? ሰይጣንም ቃል ይጠቅሳል። የአምላክ ልጅ ከሆንክ ራስን ወርውር፣ ለምን? መልአክ እንዳትሰናከል ይጠብቀዋል ተብሎ ተጽፏል ሊልህ ይችላል። ልክ ነው እኮ አለ። ሌላም ጥቅስ አላለሁ፣ አምላክን አትፈታተን ተብሎ ተጽፏል።
ውጊያው የቃላት ብዛት እንጂ የቃል ብቻ አይደለም ማለት። የእግዚአብሔርን ቃል በሙላት በእግዚአብሔር ምክር በሙላት ካልተሞላ አውቄዋለሁ በምትለው በቃሉ ሊያሰናክል ይችላል። ሔዋንን የተጠቀመባት በእግዚአብሔር ቃል ዕውቀት መጠኗ ነው ማለት ነው። ጨመረች። ቀጥፎ አስነክቶ ይሄው ሞት አልሞትሽም ስለነካሽው ብትበይም አትሞችም በር አስከፈተች። ሰይጣን ቀስ ብሎ የሰረቀን ቢኖር ታውቃላችሁ፣ አሁን ባይብልን በእጃችን አለ እንዳናነበው። አቤት ጣጣው! ፊክሽን መጽሐፍ 600 ገጽ ማንበብ ይቀላል አንድ ምዕራፍ ከምታነብ። አዚም ይለቅብሃል፣ ስልክ ይደወላል፣ ይሰለችሃል፣ ያዛጋሃል። ዘግተው እንድትሄድ የማይቆፍረው ድንጋይ የለም። ለምን? ማንበብ ከጀመርክ ሊቋቋም አይችልም። ሚሳኤል ታጠቅክ ማለት ነው። ሰይጣንን እንደ ጎልያድ በወንጭፍ አትመታው። ሊቋቋመው የማይችለው የተሳለ የተሰነገለ በመንፈስ ቅዱስ የተጻፈ የእግዚአብሔር ቃል ብቻ ነው። ቃሉን ከተሞላህ አለቅ። ቤትህን በአለት ላይ ሰራሁ ማለት ቃሉን ቀንና ሌሊት የሚያሰላስሉ በውሃ ምንጮች መሃል እንዳለች ዛፍ ፍሬው ለመብል ቅጠሉ ለፈውስ እንደሚሆን የሚሰራ ሁሉ እንደሚከናወንለት ይሆናል ይላል መዝሙረ ዳዊት። ቃሉን ቀንና ሌሊት ማሰላሰል በጣም የሚያስገርም ሚስጥር ነው። ውድቀት የጀመረው በታይም ማኔጅመንት ብቻ ሳይሆን የእግዚአብሔር ቃል ሙላት በማጣት የቃሉ ረሃብ። ሶስተኛው ሔዋንም ዛፉን ስታየው ያማረ ነው፣ ለመብላትም መልካም ነው። ከዛስ እንደ እግዚአብሔር ክፉና ደጉን ለማወቅ ጓጓች። ምን ማለት ነው? የዓይን አምሮት፣ የሥጋ ፍላጎትና የነፍስ ትምክህት ያዛት። አየችው፣ የዓይን አምሮት፣ ጎመጀች፣ የሥጋ ፍላጎት። እንደ እግዚአብሔር ክፉንም ለማወቅ ፈለገች፣ የነፍስ ትምክህት። ያለኝ አይበቃኝም ልጨምር አለች። እነዚህ 3 ፈተናዎች አሉ፣ ደሞም ይኖራሉ እስከ ምጽአት። ከሶስቱ ውጪ ሰይጣን ፈተና የለውም። የሥጋ ፍላጎት፣ የዓይን አምሮት፣ የነፍስ ትምክህት ነው። ኢየሱስን የፈተነው ይህን ነው። ስለራበ የአምላክ ልጅ ከሆንክ ድንጋዩን ዳቦ አድርገው፣ የሥጋ ፍላጎት። የዓለምን ሁሉ ክብር አሳየውና ስገድልኝ አለው፣ የዓይን አምሮት ነው። ከተራራ ከፎቁ ላይ ወደ ምድር ወርውር አለው፣ ትምክህት ነው። መልኩን ይቀያየር እንጂ እነዚህ 3 የሰይጣን ሚሳኤሎች ናቸው ታውቃላችሁ። ስለዚህ እንደምሰብክ አይቀልም። ፍሬውን ስታየው እኔ ልጨምርበት፣ ምራቋ ተዝረከረከ ማለት ግመጩ ዋላ ውስጡ ጥበብ ያለበት መሰላት። አጥወለወላት እኮ ማለት ነው። እና አሁን ልክ ዓለም ላይ እንደዚሁ እንደሚማርከን ነው የምታዩት። ሁሉ ሞባይል ውስጥ የሚከፈቱ ዜናዎች በጣም ነው የሚያማምሩት። ከለራቸው ያምራል፣ ያስቃሉ፣ ዋዛቸው ብዙ ነው። ከተቀመጥክበት አያስነሱህም፣ እንድትዘጋ ያደርጉም። አንዴ ከከፈትክ በጣም ነው የሚያማምሩት። የዓይን አምሮቶች፣ የሥጋ ፍላጎቶች፣ ብዙ ትምክህቶች ውስጥ አሉበት። ይሄንን መቋቋም እንዴት ይቻላል? አንድ ብቻ ነው መድኃኒቱ። ያም መድኃኒቱ ምንድነው? ጸሎት ይባላል። ማታ እኮ ያለማመዳችሁ ይሄ ነው። ጸጋ መቀበያ፣ ዕውቀትን ማግኛ ቦታ፣ የጸሎት ቦታ፣ የመሰዊያ ቦታ። ስለዚህ ሻዩስ አማራት ትጎምጅም እንደምንም ስጋዋን በጥርሷ ነክሳ ማታ ጨረቃ ሊወጣ ሲል እግዚአብሔር እኮ ይመጣል። ጌታዊ ጥያቄ አለኝ፣ ያ አትብሎ ያልከው እኮ ሳየው ጎመጀኝ፣ ብላ አሰኘኝ እኮ፣ አማረኝ እኮ። ደግሞ እባብ እኮ አትሞቱ ማለት ምን ይመስልሃል ብትለው ዕውቀትን ጸጋም ይሰጣት ነው። ልጄ ሆይ ሞት አለበት። ያማረሽ ቢመስልም መርዝ አለው ውስጡ። እንዳትበይ ብትጸልይ፣ ለአዳም ብትነግረው፣ ለእግዚአብሔር ቢነግሩት፣ ከጌታ ዕውቀት ቢቀበሉ፣ ይሄ እኮ ነው ጸሎት፣ ከአምላክ ጋር መነጋገር። ሕይወታችን በምን ይጠበቃል? በጊዜ አስተዳደር፣ በእግዚአብሔር ቃል ዕውቀትና በጸሎት ነው። ሶስተኛው የምታውቁት። እኔ እኮ በእውነት ልፈርድባችሁ አይደለም፣ ግን ልለውጠው አልችልም። ይሄን ቃል ሁልጊዜ በጥቂቱም ቢሆን ከአምላኩ ጋር የሚነጋገር ሰው ቢፈተንም አይወድቅም። ጸሎት የሌለለት ወገኖች ሆይ በድጥ ላይ ነው የምንሄደው። መቼና እንዴት እንደምንወድቅ አናውቅም። ስለዚህ ወደ ፈተና እንዳትገቡ ትጉና ጸልዩ።
ለእናንተ ምለው ለሁሉ ላለው ስትጸልዩ ትጉ ያለው እሱ ጌታ እኮ ነው። ሊቀየር የማይችል ፕሪንሲፕል ነው። ሌላ ሰው ስለጸለየልህ ጥሩ ነው፣ ለጥቂት ጊዜ ይጠቅም ይሆናል። ዘለቄታው ግን ራስ ጸሎትን ስትለምድ ነው። እና ከአምላክ ጋር በጸሎት የማይገናኝ መሰዊያ የሌለው ሰው የማይፈልገውን ነው የሚያደርገው። ልክ ሸራዋን ትተው በአውሎ ነፋስ እንደተነዱ እንደ ሐዋርያቱ የዚህን ዓለም ግፊት ልትቋቋሙት አትችሉ። አንዳንድ አምሮቶች በሞራል በውሳኔና በጀብዱ ማለፍ አትችሉ። ያለ ጸሎት የማይታለፉ ወንዞች አሉት። ይሄ ባንክ ቤት እንደተቀመጠ ብር ነው። ጸሎት ይመነዘራል። አየህ፣ አሁን ካልጸለይክ ፈተና ሲመጣ መቋቋማች የማትፈልገውን ያስደርጋል። አየህ፣ ስለዚህ ነው ህይወት የሚጠበቀው በጊዜ አስተዳደር፣ በእግዚአብሔር ቃል ሙላትና በጸሎት። እና እግዚአብሔር በጣም የሚገርመኝ ነው። ታይም ማኔጅመንት ባይችሉ ቃል ባያነቡ ባይጸልዩም አሁንም እድል አላቸው። የሚገርመው አዳም ወዴት ነህ? ወዴት እንደሆነ አያውቅም። ያውቃል። እግዚአብሔር በመረጃ ይኖራል አይደለም። አይ ድምፅህን ሰማው፣ ፈራው፣ ተሸሸኩ። እንዴ አትብላ ያልኩህን በላህ እንዴ? ቅርጥፍ አድርጎ እንደበላህ እኮ ያውቃል። እንደማያውቅ ለምን ይጠይቀዋል? አንድ ነገር ፈልጎ ነው። ይቀርማቸው። ያ ነገር ምንድን ነው? ንስሐ። አዎ አትብላ ብለኸኝ ነበር። ልክ ነው ጌታ ሆይ በላው፣ ይቅር በለኝ ነው በርመልሱ። እሱ ግን ያለውን ሄዳችሁ አትብላ ያልኩህን በላህ እንዴ? አታረገውም መቼም ሲለው አይ ሴቲቱን ያሳሳተች። ይቅርታ እኮ አልጠየቀም፣ አሳበበ እንጂ። ታውቃላችሁ ህይወት የሚጠበቀው የፈለገ ቃል ማንበብ ቢያቀትህ፣ ጊዜን ማስተዳደር ቢያቀትህ፣ መጸለይ ቢያቀትህ፣ አንድ ዋና ነገር በእውነት ያ ዋና ምንድን ነው? ንስሐ። ጌታ ሆይ ልክ ነው በድያለሁ ማረኝ ስትለው ይምርሃል። ካሳበብክስ ገመዱን ቆረጥከው፣ አሳጠርከው። በእልህና በሰበብ እግዚአብሔርን ማሸነፍ አትችሉ፣ ይብሳል። እግዚአብሔር የሚሸነፈው በአንድ ነገር ነው፣ ንስሐ በሚገቡ ልጆቹ። ለምን? የክርስቶስ ደም ከኃጢአት ሁሉ ያነጻል። ህይወት የሚጠበቀው በምንድን ነው? በንስሐ ነው። ትልቅ ሀብት ወገኖች ሆይ። ቃየል ወንድም ወዴት ነው? ፈጥፍጦ እንደገደለው እኮ ያውቃል። የጠየቀው አዎ ቀናው እና እንጫወት ብዬ ሜዳው ስጄ ገደልኩት፣ ይቅር በለኝ ነበር መልሱ። እኔ የወንድሜ ጠባቂ ነኝ። አረ በለው። አዳምን ከአንተ የተነሳ ምድር እርጉም ትሆን ነበር ያልኩት፣ አንተ ራስህ እርጉም ሁን አለው። ውጣል። ቃየልም ከእግዚአብሔር ፊት ወጣ፣ በምድርም ሲቅበዘበዝ ኖር ይላቸው። ከአቤል ደም በላይ ቃየልን ዋጋ ያስከፈለው የተሰጠውን የንስሐ ዕድል አለመጠቀም። ጴጥሮስ እኮ ሸምጥቷል፣ እንዲያውም ይራገም ነበር። ታውቃላችሁ ታላቅ ሐዋርያ ሆኖ ቅዱሳት መጽሐፍ ጽፎ ሩጫው ተፈጸመ ያለው በንስሐ ዕድል ስለተጠቀመ ነው። ታውቃላችሁ ዳዊት አብዛኞቹ ሚስቶቹ እኮ ወንዶቹን እያነቀን ያገባቸው። ዳዊት ያልገደለው ማን ነው? ያላስገደለው ማንን ነው? እንደ ልቤ ለምን ተባለ ስትል አንድ ሚስጥር ያውቃል አጀሬ። እግዚአብሔር ቁጣው ሲነድ አየ እጥፍጥፍ ብሎ ቁጭ ነው። በደረሰብኝ ጻድቅ ነህ አንተ፣ ትክክል ነህ እግዚአብሔር ሆይ እኔ በድያለሁ። ልጄ ሆይ አትሞት፣ እንደ ልቤ ሆንክልኝ ይለዋል። እኔ የዳዊት ልጅ ነኝ ብሎ ይጠራዋል። አያፍርበት። ከወገቡ ነገስታት ወጡ። ኢየሱስም ከዳዊት ወገን ነው የመጣው። ታውቃለህ ለምን? የንስሐን ትርጉም የምሕረቱን ብዛት ዳዊት ያውቃል። በዚህ ጉባኤ እግዚአብሔር ምክርም ጸጋም የለቀቀበት ምክር ጊዜ ይመስለኛል። ታይም ማኔጅመንታችሁ እንዴት ነው? በተቀበልነው ህይወት ጸንተን እንድንኖር ከፈለገ እግዚአብሔር ይላል ተመልሶ የማይገኘውን ጊዜያችሁን አታባክኑ። ጊዜ ውድ ሀብት ነውና ማንም ጊዜህን አያባክነው የሚለው ሰው አለ ማለት ነው። ስለ ጊዜ በእውነት እንድናስተውል ለአንድ ነፍስ እግዚአብሔር ይፈልጋል። ተመልሶ እንደ ሰዓት ክብ አይደለም ጊዜ፣ ወደፊት ነው የሚሄደው። ስለዚህ ከእድሜህ ላይ ይቀነሳል። የማይገባ ነገር ማድረግ የለብህም። ጊዜህን ማኔጅ ማድረግ መቻል አለብህ። 2 የእግዚአብሔር ቃል ንባብህን ጨምር። ጥሩ ነው እኮ ብዙዎቻችን እናነባለን፣ ግን አሁንም መጨመር አለብን።
ጥበብን ዕውቀትን የምናገኘው ጸጋ ሙላት ባለው በቃሉ ውስጥ ነው። የምታነበው ወደ ማጥናት፣ የምታጠናው ወደ ማሰላሰል እና ጨምር የሚለው ሰው አለ ማለት ነው። መሰዊያውን ደግሞ እንዲያድስ የተናገረው ሰው አለ በዚህ ጉባኤ። እሺ ትላንት ጸልይ ነበር አቁመሃል፣ ችግር የለውም አሁንም ጀምረው እንደገና የሚለው ሰው አለ። እሺ በዚህ ጉባኤ የበደለ ሰው አለ፣ የሳተ ሰው አለ። የኢየሱስ ደም ትኩስ ነው። ለአዳምና ለሔዋን በብሉይ ኪዳን የሰራ በአዲስ ኪዳን አሁንም ይሰራል። ደሙ ከኃጢአት ያነጻል አይደለም፣ ከኃጢአት ሁሉ ያነጻል አለ። ያ ዘር ሥጋ ለብሶ አለ። ቃልም ጸጋና እውነትን ተሞልቶ በእኛ አደረ፣ ቃልም ሥጋ ሆነ ይላል ታውቃላችሁ። ስለዚህ በመስቀል የሞተው ጌታ ንስሐ ከገባ አሁንም ያነጻሃል፣ ይቀድስሃል። እልከኝነት ማሳበብ አያዋጣም እና በእምነት ንስሐ እንድንገባ እግዚአብሔር ይርዳል።